በዚህ ነው እየተመራችሁ ያላችሁት። የ130 ሚሊዮን ጠቅላይ ሚኒስትር ሌላ አንድ ሰው ላስታውቃችሁ ዛሬ አንድ ሰው ብዙ ጊዜ ብዙ ሰው ማያውቀው ግን ዲና ሙፍቲ ያሳተመበት ዲና ሙፍቲ የኤርትራ መንግስት ላይ መልስ የሰጠው የኛ አቋም አይደለም ያለው ጌዲዮን ጢሞቴዎስ በእኛ መስሪያ ቤት ካልተነገረ የኛ አቋም አይደለም ብሎ የተናገረው ሆርን ሪቪው ይባላል። ይሄ ልጅ የሚያስተዳድረው ነው። ብዙ ጊዜ የተደበቀ ነው። ልንገራችሁ ብዬ ነው። ጌታቸው ንጋቱ ይላል። ጎግል አድርጉት ከፈለጋችሁ። ሆርን ሪቪው ገብታችሁ እንግሊዝ ነበር የሚኖረው። ከእንግሊዝ ነው ያመጡት። ከለንደን ነው ያመጡት። የወርቅነህ ገበየሁ ጓደኛ በባችም ደረጃ የሱ ባች ናቸው። ዶክተር ወርቅነህ ገበየሁ የኢጋዱ ሰውዬ ማለት ነውና ሆርን ሪቪው እንዲያስተዳድርላቸው መገናኛ ነው ማን የሚባለው ኤፍኤም አለ አዲስ አበባ መናሪያ የሚባለው ኤፍኤምን ከላይ ሆነ ቦስ ነው። ይሄን ዌብሳይት ሆርን ሪቪው የሚባለውም ማን ነው? ትልቅ እኮ ነው ማለት ሲሪየስ ጉዳይ። ይሄ ወረዳ 9 ቦሌ ወረዳ 9 ምናምን ነው ቢሮአቸው ያለው። ሚኒስትር ኦፍ ፎሬን አፌርስ የኢንስቲትዩት ፎር ፎሬን ሪሌሽንስ የሚባል ስፖንሰር የሚያደርገው መከላከያ ሚኒስቴር የአራት ምናምን ተቋማት መስሪያ ቤት ነው። አንድ ዌብሳይት እንትን ለማድረግ ይሄን ነው እና እንደዚህ አይነት አርቲክሎችን በአቅሚቲ ብልጽግና በአቅሚቲ እየታገለ ነው። በእንግሊዘኛም በአማርኛም እነዚህ ፖስት እያደረጉ ማለት ነው። ዲና ሙፍቲ ተብሎ የቀድሞ ምናምን ስሙ ያውሳል። ከዛ ሄዱ ይለጥፋል እና ሆርን ሪቪው ነው። ሆርን ሪቪው ይሄ ሰውዬ የዚህ ሰውዬ ነው። ከእንግሊዝ ነው ያመጡት። ከእንግሊዝ አምጥተው ጌታቸው ንጋቱ ነው የሚባለው። በእንደዚህ ነው የኢትዮጵያ ብልጽግና ጨዋታ እየተጫወተ ያለው። የብልጽግና የፕሮፓጋንዳ ማሽናቸውን ለማስተካከል ብለው ከፕራይም ሚኒስትር ኦፊስ ከሚኒስትር ኦፍ ፎሬን አፌርስ ከዲፌንስ ፎርስ መስሪያ ቤት ከሚኒስትር መከላከያ ሚኒስቴር ከሌሎችም የተደራጀ ሆርን ሪቪው እና የመከታ ነው። ብልጽግናን ያድናል፣ የብልጽግናን ስርዓት ያስቀጥላል ተብሎ ተስፋ የተጣለበት ነውና ጌታቸው ንጋቱም ይሄን ኃላፊነት ወስዶ እየሰራ ያለ ነው። ማታውቁ ብዙ ሰው ስለማያውቀው ነው ይሄን ጉዳይ ወደ እናንተ እንትን ያልኩት። ኢትዮጵያ የምትፈልገው ናቫል ቤዝ ነው ወይ? የባህር ኃይል የምታስቀምጥበት ነው ወይ? ልክ ቻይና አመታ እዚህ ጅቡቲ እንደምትመጣ፣ ፈረንሳይ ጅቡቲ እንደምትመጣ፣ አሜሪካ እንደምትመጣ፣ ሌላው ራሽያ እንደሚመጣ እንደዚህ ናቫል ቤዝ ነው ወይ የምትፈልገው? ይሄ በደንብ ግልጽ አድርጎ ማሳወቅ ይገባል። ለኢትዮጵያ ግን ማደናበር ነው። የባህር በር ግድ ነው። ወጪዋ ብዙ ነው፣ ገቢዋ ብዙ ነው፣ ፖፑሌሽኗ ሊፈነዳ ነው። እንዲሁ ቦይ ቱቦ ምናምን ያጣና እንዲሁ የሚፈነዳ አይነት ይመስል አክሰስ የባህር በር ያስፈልጋታል። መጀመሪያ ግልጽ አድርገው ነው የምሬን እኮ ለትግልም ይመቻል እኮ። ምን የኢትዮጵያ ሕዝብ ምን ይጠበቅባል ከእያንዳንድ? እኔ በግድ ነው ላብ ብቻ ሳይሆን እውቀት ብቻ ሳይሆን ደምም ከፍለን የባህር በር በቼም አሰብ ዝም ብሎ አይደለም የሚወሰደው። አሰብ ለመውሰድ አስመራ ያለው መንግስት መመንገል መቻል አለበት እኮ። ይቻላል አይቻልም እኮ አጠቃላይ ነው። አለበዚያ በድሮን ነው የሚቀጠቅጠው። ዝም ብለ እንኳን በሆነ አጋጣሚ እንኳን እንደዚህ ሾልከው እንኳን ይዣት አለ ብትል በድሮን ነው የሚያነድ፣ በአውሮፕላን ነው የሚያነድ፣ በባህር ኃይል የኤርትራ ባህር ኃይል እየመጣ በባህር ነው ሄዶ የሚያነድ። ዋጋ የለውም። አጠቃላይ ሪጅም ቼንጅ ኢትዮጵያ ኤርትራ ካላመጣ በስተቀር እዚህ አካባቢ በኃይል አደርጋለሁ። ይሄ ደግሞ እችላለሁ ወይ ነው። ብልጽግና ሪጅም ቼንጅ ማምጣት ይችላል ወይ ለብቻው? ትላንት ነግሬያቸዋለሁ። ይችላል ወይ አይችልም? የትግራይ ሰራዊት ቲዲኤፍ አትበሉት ምናምን ቲዲኤፍ የፈለከው ቋንቋ ጥራው። በግማሽ ሰራዊት በግማሽ ኃይሉ ግማሽ ኃይል ከሸራሮ እስከ አፋር ዘርግቶ ኤርትራን ለመከላከል እንዲህ አድርጎ ዘርግቶ በግማሽ ኃይል የት ነው የደረሰው? ደብረ ብርሃን የደረሰው። እስቲ ይሄን ካልኩሌት አድርገው እና አበባው ታደሰ ምንድነው እያለ ያለው ይሄ ልጅ? እስቲ ይበሉን እቺ ካልኩሌት አድርገው አስበው ምንድነው እያለ ያለው ይሄ? እንደዛ ነው ነበር እንዴ? ለካ በግማሽ ኃይል ነው እንዴ ደብረ ብርሃን የመጣ በሉን። እና የተዘጋ ህዝብ የተዘጋ ሰራዊት ምግብ አይቀርብለት፣ መድኃኒት አይቀርብለት፣ መሳሪያ አይቀርብለት። ያ ግን ሀገር ነው። ኢትዮጵያም ሀገር ነው። $1 ቢሊዮን አሜሪካ ስትበደር እዛም $1 ቢሊዮን ትበደራለች ኤርትራ፣ ትንሹ ሀገር ኤርትራ። ሚሳይል ስትገዛ ያችም ትገዛለች ሚሳይል። ድሮን ስትገዛ ጸረ ድሮን ስትገዛ እዚህም ይደረጋል። ተመሳሳይ ሀገር ነው። ኢንተርናሽናል ሪሌሽን ዲፕሎማሲ ስትሰራ ዩኤን ሄደ ሴኩሪቲ ካውንስል አፒል ስታደርግ ሁለቱም እኮ ይሄዳሉ ማለት ነው። ትችላለህ ወይ አትችልም? አሁን ሌላ ጉዳይ። አሁን እዚህ ሙሉ እንዲያርገ
አብጠጥረ እንትን ማድረግ ነው። ጉራ ነው ጉራ፣ እልም ያለ ጉራ። ሰውየው በቃ እኔ 7.5 ቢሊዮን ነበር በ15 ዓመት ኢትዮጵያ ኤክስፖርት ያደረገችው፣ ይኸው በእኔ ዘመን 8 ቢሊዮን አደረገች ምናምን። ይሄ ጉራ ጨዋታ ነው። የኢትዮጵያ ሕዝብ ደንዝዟል በዚህ ጉዳይ፣ ሰልችቶታል። ለዚህ ነው ነገ በሰዓት ነገ ጠብቁን ሲል የጠቅላይ ሚኒስትሩ ቃለ መጠይቅ አለን ሲል በጣም ጥሩ ነው። ሳምንቱን ቲቪ አልከፍትም፣ በጣም ጥሩ ነው። በጊዜ ተኛለሁ፣ በጣም ጥሩ ነው። ልጆቼ እንኳን እንዳያዩት እዘጋዋለሁ የሚል ኮሜንት ተመልከቱ። እዛ ላይ ኮሜንት እዛ ላይ ይሄ ትምህርት ነው፣ ሌሰን ነው። ግን አይኑን ሸፍኖ ልክ ለገሰ ቱሉ እንዳለን ከባለፈው ወር ዛሬ ትሻላለች ኢትዮጵያ እያለ የውስጥ ችግሩ በዚህ ምስቅልቅል ያለ ህይወት ውስጥ ገብቶ ኢትዮጵያ በታሪኳ አይታው የማታውቀው የፖለቲካ አስተላለፍ ገጥሟት ጠዋት ነበር ከአቶ ልደቱ ጋር ያደረኩኝ ውይይት። ስታሊን አለ ገብታችሁ ማየት ይችላል። ስታሊን አለ የኢትዮጵያ ታሪክ በታሪካችን የምናውቀው እንደ ዘንድሮ አይነት ፖለቲካል ኮምፕሌክስ የሆነ ፖለቲካ አስተላለፍ ገጥሟት አያውቅም ነው ያለ። በቃ አብሶሉት የሆነ እንትን ነው፣ በቃ እንትን አገላለጽ ነው የገለጸ። አብይ እጁን ያሻሸ አብቹ ምናምን ይሄ እሱ እያለ የዚህ ሰውዬ ውርጋጥ የሆነ አስተሳሰብ እሱ አይደለም ውርጋጥ፣ አስተሳሰቡ ግን ውርጋጥ ነው። ማሳያ ጀነራል ዮሐንስ በተለይ ለኤርትራውያን ነው ይሄ የሚመለከተው። ይሄን ጉዳይ ተመልካቾች ለኤርትራውያን የሚመለከት እኔ በጣም ይገርመኝ ማለት እኔ ሰው ይችላል እንደዚህ አይነት ባህሪ ይችላል ወይ ምንድን ያለው ይሄ ዮሐንስ? እኔ መጀመሪያ አንደኛ ኢሳያስና አብይ አሁን የእድሜ ጋፕ አለ፣ አይመቻቹም ምናምን አለ። ከእድሜ ጋር ጉዳይ አለ እንዴ? ኤርትራ ሀገር ነው፣ ከሀገር ጋር ጉዳይ እንጂ የ60 ዓመት ነው ወይስ ንጉስ ነው ወይስ ፕራይም ሚኒስትር ነው ፕሬዚደንት ነው እኮ አይደለም። ሪሌሽን ማተር የሚያደርገው እኮ አይደለም እኮ። ትራምፕ እኮ ሳውዲ ሄዷል እኮ። ዶናልድ ትራምፕ ሳውዲ ምርጫ ታደርጋለች አታደርግም? የዲሞክራቲክ ቫልዩስ የሚባሉ ሂውማን ራይት ቫልዩስ የሚባል ታከብራለች እንደ አሜሪካ? አታከብርም በፍጹም። ብዙ ነገሮች አሉ የሸሪዓ ያለው የራሳቸው ህግ ሳውዲ የሚያደርጉ ውድ የሚባሉ ነገሮቿን በደንብ ፕሮቴክት አድርጋ ክብሯን አስጠብቃ ትኖራለች። አሜሪካን ክብሯ ታስጠብቃለች። ግን ከነ ልዩነታቸው እንደዚህ ሰላም ይባባላሉ። እንትንን ነው እንደ የአገር የምታስከብረው ራስህ ነው። ይሄ ሰውዬ ምን አለኛል ዮሐንስ ምን እንዴት አድርገው የመጀመሪያ አስመራ ሄዱ አስደንግጦ በቃ መጥቶ ጉድ ተብሎ ተደምረናል ምናምን የሚባሉ ጨዋታዎች ምናምን ታርጎ ሲመጣ ማለት ነው። ምን እንዴት አየኸው ኤርትራን እንዴት አገኘኸው አልኩት አለ እና ቆርበት የደረቀች ቆርበት አርጓት አልኩ ሰውየው አለ። እንደዛ እኮ ነው ያለው። ባለፈው እዚህ አምጥቼዋለሁ ቪዲዮ። የደረቀች ቆርበት አስመስለዋታል አገሪቱ ሰውየው አለኝ ነው ያለው። በመጀመሪያ ጉዞ ነው። ከዛ በኋላ ስንት ጉዞ ነው ያደረገው? ከዛ በኋላ የኤርትራ ዴሌጌሽን መጣ። ሚሊኒየም አዳራሽ፣ አዲስ አበባ ሚሊኒየም አዳራሽ ፕሬዝዳንቱ ባሉበት እኔና እሱ ስንደመር ያለበት አዳራሽ ማለት ነው። እዚህ የቀድሞ ፕሬዝዳንቶችን ስም እየጠራ ጠቅላይ ሚኒስትር ታምራት ላይኔ የማሰረፍ ሰረሞኒ ድምጽ አይነት እያደረገ ግርማ ወልደ ጊዮርጊስ ኃይለማርያም ደሳለኝ እያለ ስም ሲጠቅስ እሱ ሁላችንም አሰባስቦናል ከእሱ ያላተረፍነው ነገር የለም እያለ በሚናገርበት ጊዜ ይሄ ቋንቋ የተናገረው መቼ ነው ማለት ነው? ለብርሃኑ ለዚህ ዮሐንስ መንጋግ ከተናገረው በኋላ ነው እንዲህ አይነት ቋንቋ ሲጠቀም የነበረው። መጀመሪያ ኢትዮጵያ ነው ሄደችው። ጠቅላይ ሚኒስትሩ እኮ ነው ወደ አስመራ ሄደው ተመልሶ መጥቶ ሪአክሽን ሰጠው። እንደዚህ አይነት ነው ብሎ በቃ አገሪቷ ቆርበት አርጓታል እኮ የደረቀው ቆርበት አርጓታል ብሎ እንዲህ ብሎ ለሚያማ መንግስትና ፕሬዝዳንትም ዴሌጌሽን ሚሊኒየም አዳራሽ ሲመጣ ግን ካንተ ያላተረፍነው ነገር የለም እኔና እሱ ስንደመር አንተ እኮ እንደዚህ ያው ተመልከ። የዚህ ሰውዬ ማንም አይችለው። የዚህ ሰውዬ ባህሪ ማንም እስስ ነው። አንዳንዴ ሰው ይቻላል ወይ? ሰውን በእንደዚህ አይነት ሰው እንደዚህ አይነት ባህሪ ዴቨሎፕ ያደርጋል ወይ?
ስንት ዓመት ይፈጃል ይሄን ዲቨሎፕ ለማድረግ ይሄን ባህሪ ለመላበስ አክት ለማድረግ ጭምር ተውትና የራሳችሁ ህይወት አድርጎ የራሱ ህይወት አድርጎ ሰው ለመቀጠል ለአክቲንግ ስቴጅ ላይ ብሔራዊ ቲያትር ላይ አክት ለማድረግ ምን ያህል ጊዜ ይፈጃል? ይሄ ኢንተርናላይዝ አድርጎታል ውስጡን ሁለመና አልዋሽ መቼም ከዋሸ ዮሐንስ መንጋግን ነው የሚከሰው። ዮሐንስ መንጋግን ሚዲያ ላይ ነገረን። ሚዲያ ራሱ ነው የነገረን። ተጣልተዋል ምናምን ብሎ ሊሆን ይችላል ግን አይደለም። ለማንኛውም ይሄ የኢትዮጵያ ሚዲያዎች በሙሉ ስለ ጦርነት የባህር ምናምን አሜሪካ ደገፈችን የሚሉት አልደገፈችም። አምባሳደሩን ሚስኮት አታድርጉ። ይሄ ሚዲያ ሞኒተር ይደረጋል በኤምባሲው ጭምር። በነገራችን ላይ አሜሪካን ኤምባሲ ሞኒተር ያደርጉታል። ይሄ መረጃ ስላለን ነው። through commercial means ነው የሚለው through commercial means and peaceful in diplomatic context ነው የሚለው peaceful in diplomatic context ነው የሚለው ሰውየው በጣም ተጠንቅቆ ነው ቋንቋዎች ላይ የተጠቀመው። ምንም ነገር አላለም። የአሜሪካ እንደዚህ አሜሪካ የኢትዮጵያ የባህር በር ጥያቄ እንደምትደግፍ አሜሪካ ገለጸች ምናምን የሚለው ይሄ ምን ማለት ነው? የቋንቋ ሶቨሬን ፖርት ነው ወይ? ኢትዮጵያ የራሷ ፖርት ያስፈልጋታል? አሰብ የሚለው ቋንቋ የራሷ ፖርት ያስፈልጋታል ነው ወይ? እንዴት አሰብ የሚባል ወይ ኤርትራ አካባቢ ቋንቋ ተጠቅመዋል ወይ? በርበራ ነው ያለው፣ ፖርት ሱዳን ነው ያለው። ምንም ነገር የለም። ዳይቨርስ የሆነ ግን ብዙ የኢትዮጵያን የሚመጥን በዛም ፖርቱ እንትኖች ያስፈልጓታል ውጭና ንግዱን እንቱን ለመጨመር ነው ያለው። ይሄን የአሜሪካ ፖሊሲ ግን ምን ይመስላል? የኤርትራን ጉዳይ በተመለከተ አንድ ታቦርናጅን እናስታውሰው። ታቦርናጅ ማለት ኤርትራን ደግፎ አሁን ኤርትራ እልም ያለ የኢሳያስ አፈወርቂ ወይ የኤርትራ መንግስት እንትን ነው ጸር ነው። ትግራይ በምትወረርበት ጊዜ የሚያስታውሰው ብዙ ጊዜ ካሙራ አይጠፋም። ትግራይ በምትወረርበት ጊዜ ጦርነቱ በጀመረ ገና በአራተኛው ቀን ነው ሶስተኛ ቀን በሁመራ ነው የጀመረው። ኤርትራ መካናይዝድ ሁመራን መደብደብ የጀመረው መጀመሪያ ውጊያ የጀመረው በሁመራን ከተማን በመደብደብ ነው በኦም ሐጀር ሆኖ። ከዛ ጠቅላላ እድል ያገኘው ወደ ሱዳን ተሰደደ ማለት ነው። እንዲህ ያደረገ ሰራዊቱ ኦልሞስት ተንቤን ምናምን ሊገባ ማይቅነጣል ምናምን አልፎ የትና የት ሄዶ አድዋ አልፎ ሄዶ እያለ ከስንት ከ10 ምናምን ቀን በኋላ ወደ ባህር ዳርና ወደ አስመራ እንትን ሚሳይል ወረወረ የትግራይ ሰራዊት። ከዛ ምን አለ በቃ we appreciate the Eritrean government አለ። ይሄ TPLF ውጊያውን ጦርነቱን ከፌደራል ጋር ነው እየተዋጋ ያለው። ኢንተርናሽናላይዝ ለማድረግ ሙከራ ቢያደርግም የኤርትራ መንግስትና ሰራዊት ግን በትግስት ወደዚህ ጦርነት ላለመሳተፍ ያደረገው እንትን አፕሪሺየት እናደርጋለን ያለው። ትግራይ ይሄ እኮ አልቋል እኮ የትና የት እኮ ጦርነት እኮ ያልቁ ወደ ቆላ ሰሜን እየወረድ ባሉበት ሰዓት እኮ ስንት መስዋዕትነት እየከፈለ ራሱ ሰራዊቱ ማለት የኤርትራ ጦር ጭምር እየተቀቀለ እዚህ ውስጥ። ይሄን የአሜሪካ ሳተላይት አታውቅም? የትራምፕ አድሚኒስትሬሽን የሚያውቀው ነገር አልነበረም? አሜሪካ ያለው ኤምባሲ የሚያውቀው ነገር አልነበረም? የኤርትራ ጣልቃ ገብነት ወፍ እንኳን ስታልፍ በሳተላይት አታይም? እንኳን ይሄን ሁላ ጦር እያስገባች እንጨርሰዋለን ነው የነበረው ፖሊሲ ነው። አሁን የፖሊሲ ለውጥ አምጥቷል ሰውየው። የፖሊሲ ለውጥ ሰውየው ወዳጅ ነው የሚመስለው፣ ወዳጅ አይደለም። ይሄ ስለዚህ ሰውዬ ነው የማወራው። ምን ይላል? great to see Ethiopia finally open banks to foreign investment ይላል። this will improve banking service and increase available financing ይላል። this was one of the 3 issues I debated continuously with Prime Minister Meles when I was in US ambassador. he just couldn't take that step አለ። ባንክ ከፍታለሁ ሲል ይሄን በጣም ትልቅ ነገር ነው። ከመለስ ጋር አምባሳደር በነበርኩበት ስከራከራቸው ከሱ ጋር ዲቤት ሳደርግና የነበር 3 ጉዳዮች፣ አንደኛው ክፈተው ነው፣ ቴሌኮሙኒኬሽን ክፈተው፣ ባንኩን ክፈተው፣ ለግል አስላልፍ። አይ አንከፍትም፣ ጊዜው አይደለም፣ ብቁ አይደለም፣ የኢትዮጵያ ባንኮች ደካሞች ናቸው፣ ኮምፒቲቲቭ ሊሆኑ አይችልም እምቢ ብሎ እና ደስታ ነው ሲገልጽ የነበረ። ገንዘቡን ማርኬት ይወስነው ተብሎ እንትን ሲልም አፕሪሺየት አደረገ። ሌላ የትራንት we appreciate the Eritrean government ሲል ነበር በትግራይ ጦርነት ጊዜ መጣና አሁን ለውጥ ደግሞ ላምጣላችሁ። የዛሬ 5 ወር አካባቢ ደግሞ ትዊተሩን ተመልከቱ። ታቦርናጅ ይሄ ኤክስ ነው
just as jubilant Syrians have celebrated the downfall of the tyrant Assad የሶሪያ ማለት ነው Eritreans will celebrate when dictator ኢሳያስ አፈወርቂ ምናምን ከስልጣን ሲወገድ ደግሞ ይሄ 5 months ago ነው የሶሪያ ዜና ሲሰማ የሶሪያ በእንደዚህ ሶሪያውያን እንደተደሰቱት ኤርትራውያን ደግሞ ዲክታተር ኢሳያስን አስወግደው ይደሰታሉ ነው ይሄ ማን ነው መጨረሻ ላይ ይሄ ታይትሉ ነው 5 months ago ነው ይሄ ሌላ ልጨምርላችሁ አሁን ደግሞ እዚህ ጋር ያለው ፖሊሲ ነው ከአሜሪካ ፖሊሲ ምን ይመስላል ነው Great to see Eritrea's huge diaspora እዚህ ጋር ደግሞ ተመልከቱ 2 days ago ነው ይሄ ደግሞ Great to see Eritrea's huge diaspora finally flexing its muscles against the brutal Isaias dictatorship. Imagine the debilitating effect if they all stopped paying the penalty tax the regime imposed on Eritreans living abroad. ይሄ 2% ምናምን የሚባል የሚከፈለው ነው የሚከፈለው እንትን ብታቆሙት ኖሮ ቢያቆሙት እንዴት ይሄ ይፋጠን ነበር እና የዲያስፖራውን ደግሞ ለውጥ ፈላጊ ነው እዚህ ላይ ሪጂም ቼንጅ ነው ቀደም የዛሬ 5 ዓመትም ሪጂም ቼንጅ ነው ዛሬ ሪጂም ቼንጅ ነው ሰውየው ማን ነው የማርኮ ሩቢዮ የአፍሪካ ዴስ አማካሪ ነው የማርኮ ሩቢዮ የፎሬን ሚኒስትር ውጭ ጉዳይ ሚኒስትሩ ሴክሬታሪ እንትኑ የአፍሪካ ዴስክ ነው ኦፊሻል ሆኖ ነው ይሄን ቋንቋ እየተጠቀመ ያለው ማለት ነው እንደ ፖሊሲ የአሜሪካን ፖሊሲም ጭምር ያንጸባረቀ ነው ማለት ነው ይሄን ነው ኢህአዴግ የጣለበት መንገድ አለ ኢህአዴግ የተከተሉበት መንገድ አዲስ አበባ የነበረው አምባሳደር ትዝ ይለኛል ከቤኒን የመጣው የቤኒን አምባሳደር የነበረው ወደ ኢትዮጵያ የዞረውና ኢህአዴግ እንትን ሲል አንድ ሰው የሆነ ነገር ተገደለ ሲባል እዚህ ሐረርጌ ሰላማዊ ሰልፍ ደስ ያደርግ እነሱ ፋብሪካ ሲያቃጥሉ የሰበታ ፋብሪካዎች ሲቃጠሉ የቱርክ ካምፓኒዎች ሲቃጠሉ ጸጥ ይላሉ ጸጥ የነበረው እንደ ፖሊሲ ኢህአዴግን ለመጣል ሲሄዱበት የነበረው ፖሊሲ እንዴት ነበር ይታወቃል ስለዚህ ይሄ የፖሊሲ ለውጥ ሲመጣ ቢያንስ ኦፊሻል ፖዚሽን ተቀምጠው እንደዚህ አይነት አቋም ይወስዳሉ የዛሬ 4 ዓመት ግን የኤርትራ መንግስት አድናቂ ነበር ትግራይን በሚቀጠቅጡበት ጊዜ ትግራይን በሚወሩበት ጊዜ ታቦርናጂ አድናቂ ነበር እና አሞጋሽ ነበር እንኳን እዚህ ጦርነት ውስጥ አልገባ ቲፒኤልኤፍ ውጊያውን ኢንተርናሽናላይዝ ሊያደርግ እየሞከረ ነው ይያሉት ማለት ነው ይሄን ለጠቅላላ ዕውቀት ነው ይሄ ሌላ ጌዲዮን ጢሞቴዎስ ከዚህ ጋር ተያዘ ከዚህ ጋር ሳንወጣ ጌዲዮን ጢሞቴዎስ እና ደሳለኝ ጫኔ እንትን የሚሉት ጉዳይ አለ ኢትዮጵያ ከጎረቤቶቿ ጋር እየተጣላች ነው ኮንሲስተንት የሆነ ጓደኝነት መፍጠር አልቻለችም በዚህ አገዛዝ በአብይ አህመድ አገዛዝ ወዳጅ ማፍራት አልቻለችም ወደ ጦርነት እያመሩ ይመስላሉ ኢትዮጵያና ኤርትራ ወደ ጦርነት እያመሩ ይመስላሉ አለ ብዙ ጊዜ ስንናገረው የነበረ ተመልካቾችም እዚህ ጋር የኤርትራ ጉዳይ ሲመጣ ለምንድን ነው የሚመለከተው አካል መግለጫ የማይሰጠው እዚህ ሚዲያ ላይ ይሄን ሚዲያ የምትከታተሉ ክቡራት ተመልካቾች ደጋግመን ስንናገር የነበረው የሚመለከተው ሰው ብቻ መናገር አለበት ጌታቸውና ጌዲዮን እዚህ ተቀምጠው ከትግራይ ሸሽተው አዲስ አበባ እንደመጣ ለውጭ ዲፕሎማቲክ ኮሚኒቲ መግለጫ ሲሰጥ የነበረ ቲዲኤፍ እንደዚህ ነው ቲፒኤልኤፍ እንደዚህ ነው ያ ጉድን እንደዛ ነው ከዛ ከኤርትራ ጋር ሆኖ ተባብሮ ደብረ ብርሃን ሊመጣ ነው የሚፈልገው መንግስት ለመገልበጥ ነው የሚፈልገው ጦርነት ምናምን ሲል ጌዲዮን ዝም ብሎ ይሰማ ነበር የሚመለከተው ይሄ ማን ነው ጌዲዮን ነበር የሚመለከተው ማን ነው የሚያስለፈልፈው ተጋሩ ነው የሚያስለፈልፈው ማን ነው የሚያስለፈልፈው ይሄ ጀነራል ዮሐንስ ነው የሚያስለፈልፈው ማን ነው የሚያስለፈልፈው አብርሃም በላይ ነው የመስኖና ቆላ ነው የዝንብ ሚኒስትር አገባችሁም ትክክለኛ ሰው ይምጣና ይናገር ስንላቸው ነበር ዛሬ ተናገር ሰውየው ጌዲዮን እኛንም ወክሎ አይደለም እነዚህ አለ የግላቸው ነው ሲሰጡ የነበረው አለ ማን የሚባል ሀገሬ ቲቪ ሀገሬ ምናምን የሚል ዩቲዩብ ላይ ተመልከቱ ሀገሬ ዩቲዩብ ነው ምናምን ሀገሬ ቲቪ የሚል ቃል በቃል ነው እንደዛ ያላችሁ እኛ እንደ መንግስት ይሄን የሚመለከተው ከኛ አንደበት ከመንግስት ከእንደኛ አይነት ከውጭ ጉዳይ ሚኒስትር የሚመለከተው አካል ከተነገረ ነው የቃላት ጦርነት ጀመሩ የሚባለው እንጂ እነዚህ በራሳቸው ሙላቱ ተሾመን ቢጽፍ ዲና ሙፍቲ ቢጽፍ የኛ አይደለም የኛ ማንም ሄዶ መግለጫ ቢሰጥ የኛ ጉዳይ አይደለም የራሳቸው ሐሳብ ነው አለ ለዚህ ነው ተጋሩ በተለይ አዲስ አበባ አታዋርዱ ራሳችሁንም ጭምር አታዋርዱ
ዶክመንተሪ ሆኖ ለነገር ለትውልድ እያፈራችሁበት ትኖራላችሁ። ልክ የድሮ ቪዲዮዎች እያመጣን እዚህ እንደምንጫወትባቸው ማንም ትውልድ ይጫወትባቸዋል ነው። ጌዲዮን ቆፍጠን ብሎ እኛን አይመለከትም አለ። ጌታቸው ይናገር፣ ዮሐንስ መንጋግ ይናገር፣ አብርሃም በላይ ይናገር፣ ዲና ሙፍቲ ይናገር፣ ማን ይሄኛ ጉዳይ አይደለም ማለት አድምጡት። የሆነ የተወሰነው የኤርትራና የኢትዮጵያ ጉዳይ አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል እና ሀገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ወደ ጦርነት የመግባት እድል አለ ወይ? በሱ ላይ ማብራሪያ ቢሰጥ የኔን ሐሳብ እዚህ ላይ ሪፍሌክት ለማድረግ ሀገራችን የባህር በር ያስፈልጋታል፣ ወደብ ያስፈልጋታል። ማንኛውም ጤነኛ ኢትዮጵያዊ ይህን የሚገነዘበው ነው የሚረዳው ነው። ነገር ግን ይህ መሳካት ያለበት ሌላ ብለዲ የሆነ ጦርነት ደም አፋሳሽ ጦርነት ተካሂዶ ሳይሆን ያሉ ህጋዊና ሰላማዊ አማራጮችን ዲፕሎማሲያዊ አማራጮችን አሟጦ በመጠቀም ነው ብዬ አስባለሁና በዚህ ዙሪያስ ሚኒስቴር መስሪያ ቤቱ ያለው ግምገማና የእርስዎ ምልከታ ምንድነው? የህዝብ ለህዝብ ግንኙነቱ ተጠናክሮ እንዲቀጥል ከማድረግ አንጻር ምን እየተሰራ እንዳለ ማብራሪያ ቢሰጥበት የሚል ሀሳብ ስላለኝ ነው። ሌላው ከሞላ ጎደል የተነሳ ነው ከኤርትራ ጋር ተያይዞ የህዝብ ለህዝብ ግንኙነትን የማጠናከር ጉዳይ ትልቅ ትኩረት ተሰጥቶበት መሰራት አለበት ብዬ ነው ማምነው። ከቀይ ባህር ጋርም ተያይዞ ቅድም ተነስቷል። እዚህ ላይ እኔ አድ ማድረግ የሚፈልገው አሁን ባለፈው የኢትዮጵያ አየር መንገድ በረራዎችን ያካሄድ ነበር ኤርትራ ላይ እንደተቋረጠ ነው እየሰማን ያለ ነው። ኢቭን የአየር መንገዱ ሀብትም ጭምር የተወሰደበት ሁኔታ እንዳለ መረጃዎች እየወጡ ነው ያሉት። የጦርነት የቃላት እንትንና ከሱ ጋር ተያይዞ የሚኒስትሪውን አሰስመንት ጠይቄ ነበር። እሱ ቢመለስልኝ በጣም አመሰግናለሁ። በጣም አመሰግናለሁ። የመለስኩኝ መስሎኝ ነበረ ወይ መልሴ ግልጽ ካልነበረ ትንሽ ለማብራራት ሞክራለሁ። ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም። የኢትዮጵያ መንግስትን በመወከል የውጭ ግንኙነታችንን በመወከል ንግግር የምናረግ ተቋማት አለን። እስከማስታውሰው የቃላት ጦርነት ውስጥ ገብተን እንዲና እንዲያ ወደ ማለት አልገባንም። ይሄ ነው ትክክለኛ ዲፕሎማቲክ ቋንቋ። ጌዲዮን ጢሞቴዎስ ነው ትክክለኛ ፖለቲከኛ ማለት ይሄ ነው። የምሬ ነው። እኔ እሱ አድናቂ አይደለሁም። ወንጀለኛ ነው። የትግራይ ጄኖሳይድ ጊዜ ስንት የፈጸመ ስንት እንትሮች እንትን ያደረገ ነው። ህጎችን እያረቀቀ ትግራይን ያደቀቀ ነው። ከዚህ ቋንቋ ከዚህ ፐርስፔክቲቭ ግን የጌዲዮን መልስ ትክክለኛ መልስ ነው።